ሰላም እንዴት ናችሁ? ውድ የአቤል ሚዲያ ተከታታዮች እንደተለመደው ዛሬም ባበደ ቪዲዮ ተመልሰናል። በዛሬ ቪዲዮአችን ምርጥ 10 አስቂኝ የሆኑ የበርጤሜስ ቪዲዮዎችን ይዘን መጥተናል። እንደምትወዱት አልጠራጠርን። ስለዚህ ቪዲዮውን ላይክ እያደረጋችሁ ጀምሩት። ዳይ ወደ ቪዲዮአችን። የፍቅርሽ ወላፈን እየገረፈኝ፣ አረ ወዴት ልሂድ መንገዱ ጠፋኝ። ከት የምን መንገድ ጠፋኝ ነው? እዚህ ጋር መንገድ ጠፋኝ ይላል። እስኪ ናምሩ። ሰው ሁሉ ጠፋኝ፣ ሰው ጠፋኝ ነው የሚለው። ይሁን ፈላክታለሁ። እሺ ይቅርታ፣ አስጀምሮ እንደገና የፍቅርሽ ወላፈን እየገረፈኝ፣ አረ ወዴት ልሂድ መንገዱ ጠፋኝ። ከት እንዴ ይቅርታ፣ እንዴ አሟል። ይህ ማነው? ቀርብ ያመጣልኝ በእናታችሁ ማነው? አንተ አናትህን ነው ከፍለህ ይወድ እና ደግሞ እንደገና ድገማ። የፍቅርሽ ወላፈን እየገረፈኝ፣ አረ ወዴት ልጩ ሰው ሁሉ ጠፋኝ። ይህንን ነው ብላችሁ በቃ አሁን ገና መጣሁ። ዋው ካሜራው የት አባታችሁ ነው ያላችሁት? ድምጣችንን ከሰማይ ገለለ። በጣም ወግነሽ ከምን አትጩ? ከአንቺ ውበት በላይ ጆሮዬ ላይ የሚጮህ ነገር አለ ብለሽ ነው? ለምንድን ነው ግን የማትወጂኝ? 3 ዓመት ሙሉ እኔ አንቺ ሳመሽ አንድ ቀን እንኳን ዞር ብለሽ አትተኛው። 5 ዓመት ሞላ። ትወጂኛለሽ አትወጂኝም? ኧረ በቃ እሺ እንጋባ። ታገብኛለሽ? ስንት ልጅ ነው ለቲ? የፈለግኩት 3 አይ 4 አይ 5 አገባኝ። ነው ላሰፈልግ። እሺ በርጣሚው ሲሄ ነው ክፍል ላይ ማን ነው የሚተኛው? ሩሜት እኮ ነበረ። ያው እንግዲህ እሱን ታማሚ ነው። አውሩ ምናምን ተግባቡ። ይሻላችኋል። አይዟችሁ፣ ይመቻችሁ። A few moments later. ምንድነው መሰለህ ዶክተር ጎግሉ ታላርተ አረባከ ቡገራ ያሟል እንዴ? ቡግሉ ታታ ልወጣ ነው። ምን እየሰራ? ምንም። ለማንኛውም ልወጣ ነው። ቁልፍ ምን ሆነ ነው? እያጨፈረ አይ እንካ። እሺ ቆይ፣ ያ ከሰል ማንደጃ ነው? አዎ። A few moments later. ልጆች ምንድን ነው? ልጄ ዳቪዳስ ይኸውልህ፣ ተረጋጋ። የአእምሮ በሽተኛ ነው። ውይ በጣም ይቅርታ፣ እኔ አላወኩም ነበር። አምልጧችሁ ነው? አዎ፣ እኛም ይኸው ዛሬ ገና ነው ያገኘነው። ደግሞ እንደምታየው እንዳይመስልህ በጣም የዋህ ነው። እንዴ መተው ነው እንዴ? በሽተኛ እኮ ነው። እና ታዲያ ካመመው እዛ ትወስደው ምን? እኛም እኮ ከአቅማችን በላይ ስለሆነ እኮ ነው። ዶክተር ይኸውልህ፣ ተረጋጋ። የአእምሮ በሽተኛ ምንድን ነው የምረጋጋው? ኧረ ዶክተር ተረጋጋ። ምንም አያደርግህም። በሽተኛ ነው። ኧረ ዶክተር ቁጭ በል። ሰላም ነው? ሰላም። ስለ አንዳንድ ነገሮች እንድንወራ ፈልጌ ነው። እንግዲህ 18 ዓመት ሞልቷል እና የጉርምስና ለውጦችንም እያየህ ነው እና ያንን ተከትለው ስለሚመጡ ስሜቶች እንድናወራ ፈልጌ ነው። እሺ ያው እንግዲህ የጎረመስክ ስመጣ ወንድና ሴት አሉ እና ወንድና ሴት በጣም ይዋደዳሉ እና በጣም ሲዋደዱ ይቀራረባሉ እና በጣም ማለት መዋደድም አይጠበቅባቸውም። ያው ዝም ብሎ ከተመቻችሁ ይበቃል። ስለዚህ በጣም ይቀራረባሉ። ከዛ ከተቀራረቡ በኋላ እንትን እንዴት ላስረዳ? ግብረ ስጋ አዎ እና በዛ ሰዓት ልጅ ይወለዳል። ለመድኃኒት አይጠቀሙ ማለት ለምን የእርግዝና መከላከያ አይጠቀሙ? ምንድን ነው አታውቅም? እሺ ናቸው እንዴ ነፍ እኮ መድኃኒት አለ። ይኸውልህ እዚህ ጋር የ72 ሰዓት ይባላል። ያው ከግንኙነት በፊትም በኋላም ሊዋጥ ይችላል። እዚህ ጋር ሁሉ የምታያቸው መድኃኒቶች ናቸው እና በጣም አስተማማኞች ናቸው።
እና 16 ልጅ እስኮልድ ጠብቀህ ነው የምነግርህ? የመጨረሻ ልጅህ እኮ ነው። አሃ ግን እርግጠኛ ነኝ ይሰራል? አዎ ማለት 100%። እኔም በጣም ብዙ ጊዜ ተጠቅሜበታል። ይሰራል። አልሰማሁም ነበር። አልሰማሁም። መልሼ እደውላለሁ። ደንበኛ ነው። መልሼ እደውላለሁ። ሰላም። አስለቃሽ ነኝ። እና ማን የሞተባችሁ? የሞተብን እንኳን እኔ ስራ ላይ አለመተማመን አሉት። እኔ ኢትዮጵያን ወክዬ ሌላ ሀገር ላይ በአስለቃሽነት ዋንጫ መጣው ሰው ነኝ። ይገርማል። ኢትዮጵያ ውስጥ ለመጀመሪያ ጊዜ እምባለምን የሚባል የአስለቃሾች ባንድ የመሰረትኩት እኔ ነኝ። ግን ሰዎች ልጅ ሚካኤልን ነው አንደኛ የሚሉት። በምን? በሂፓፕ ያማል እንዴ? ለማንኛውም ሂሳቡ እንዴ ነው የምከፍል? በሊትር ነው የምናስከፍል። ማለት ያስለቀስነውንም በያህል ነው የምናስከፍል። እኔ አላውቅም ብቻ ግን ሳይ አስለቃሽ አመስል እኔ አዎ ይኸውልህ ላስለቅስ እንችላለን። አስለቅሰኝ እሺ። ኦኬ እስኪ ስለ ላይ ፋውራ አባይ ማዶ ያለው ያሌና ገበሬ የላይኛው ሰፈር ምነው መብራት ጠፋ? የላይኛው ሰፈር ምነው መብራት ጠፋ? የታችኛው ሰፈር ውሃ መጣ። የታችኛው ሰፈር ውሃ መጣ። አባይ ማዶ ያለው ያሌና ወዙዞ ፍቅርሽ ገደል ገባ። ወዙዞ ፍቅርሽ ገደል ገባ። ሽንቴ መጣ በለው እንጂ ሽንቴ መጣ። አባይ ማዶ ተቀበል። እሺ ያንቺስ ፍቅር ነገር ሆነ። ተቀበል። ምነው ይሄ ጠላ ጠጅ አለኝ? ምነው ይሄ ጠላ ጠጅ አለኝ? ማን የጠመቀው? ሰውዬ ማን እንዴ? እንተዋወቃለን። በሽተኛ ነህ። እኔ ነው ውጣ። ጁሊየት የልቤ ወለላ እኔ ማለም ካንቺ ሌላ ሮሚዮ ይኸው መጥቻለሁ። አንጀትሽን ልበላ በይ ተነሽ ልጅ ወደ አንጎላ ጢሞቴዎስ ስማኝ አንቺ ጋጂ ሮሚዮ ስማኝ ዛሬ ሞቴ ነውሽ። ቆስጠንጢኖስ አንቺ ጲላጦስ። አቤት። እና እንደነገርኩህ የሙዚየም ከ1000 ዓመት በላይ ያስቆጠሩ ትላልቅ ቅርሶችን ይዟል። ለምሳሌ ይሄ ይቆጠራል። ይሄ በ1972 አካባቢ የነበረ የናይጄሪያ ጠንቋይ ነው እና እዚህ ኢትዮጵያ ለመጎብኘት መጥቶ ሀንግ ሰርተውት መንገድ ላይ አግኝተነው በመድኃኒት አደንዝዘን እዚህ ቅርስ አድርገን አስቀምጠነዋል። እንዲሁም በተለያዩ ቦታዎች ምን ተንቀሳቀሰ ያማል እንዴ? ትሽንቀጥል። ለማንኛውም እዛ ጋር የምታየው ቅርስ ደግሞ ሳቂታው ሚዳቁ ይባላል። በልጅነቱ ግራዋ በጣም ይቅም ስለነበረ እንደዚህ ፍንጭት ሆኖ ቀር ሲያሰላሰማ ናይጄሪያኛ ይኸውልህ ሰውዬ ይሄ ሞተ ቅርስ ነው። ስለዚህ ወደሚቀጥለው ስንሄድ እዛ ጋር ይሁን የዛሬው ቪዲዮአችን ይሄን ይመስል ነበር። እስካሁን ሰብስክራይብ ያላደረጋችሁ ከታች ቼክ አድርጉና አሁኑን ሰብስክራይብ አድርጉ። በቀጣይ ባበደ ቪዲዮ እንገናኛለን። ቻው።